የምትጸዳዱት እንደዚህ የተበታተኑ ክብና ጠንካራ አይነት ነገሮች ሆነው ለማስወጣት በጣም የሚያስቸግሩ ከሆነ ዛሬ ይዤላችሁ የመጣሁት ቪዲዮ በጣም አስተማሪና ትልቅ ግንዛቤ የምታገኙበት ነው። ፈረንጆች በአመት ውስጥ ወይ አንዴ ወይ ሁለቴ ሆስፒታል ሄደው ሙሉ ምርመራ አድርገው ጤናቸው በምን አይነት ሁኔታ ላይ እንዳለ ምርመራ በማድረግ ያውቃሉ። ያም ደግሞ የሚረዳቸው ነገሩ ወደ ከፋ ደረጃ ሳይደርስባቸው በጊዜ ማድረግ ያለባቸውን ነገር አድርገው ጤናቸውን ለመጠበቅ ያን አይነት ነገር የማድረግ ልምድ አላቸው። እኛ ሀበሾች ደግሞ የከፋ ነገር መጥቶብን ምናልባትም አልጋ ላይ ካልተኛን በስተቀር ወደ ሆስፒታል ሄደን ሙሉ ምርመራ እናደርግም። ያም ደግሞ በተለያዩ ምክንያቶች የመጣ ነው። የኢኮኖሚ ማነስ፣ የግንዛቤ ሁኔታም ጨምሮ ሊሆን ይችላል። አንዳንዶች ገንዘብም እያላቸው ሆስፒታል ሄደው ሙሉ የጤና ምርመራ የማድረግ ልምዱ የላቸውም። ስለዚህ ዛሬ ይዤላችሁ የመጣሁት ቪዲዮ በቤታችሁ ሆናችሁ ጤናችሁን እንዴት መጠበቅ እንዳለባችሁ በከፍተኛ ሁኔታ ሊረዳችሁና ግንዛቤ ሊሰጣችሁ የሚችል ቪዲዮ ነው። ያም እንዴት ነው ከሰውነታችን የሚወጣው ፈሳሽ ነዳጅና ድፍድፍ አለ አይደለ? ያው በሌላ ቋንቋ ጠርቼው ነው በሽንታችንና በሰገራችን ያን በማየት አሁን ምን አይነት ሁኔታ ላይ እንዳለን የምናውቅበትን ቪዲዮ በደንብ በተብራራና በማይሰለሽ መንገድ ግልጽ አድርጎ የተሰራ ቪዲዮ አይቼ ነው እንግዲህ ቲክቶክ ላይ። በዚህ አጋጣሚ ወንድማችን ለሚያስተላልፈው መልእክት እኔ በግሌ እጅግ በጣም አፕሪሺየት አደርጋለሁ። አካውንቱንም ከስር ሜንሽን አደርግላችኋለሁ፣ የቲክቶክ አካውንቱ። ይህ ቪዲዮ እስከ መጨረሻ በማየት ራሳችሁም ተጠቀሙ፣ ሌሎችም እንዲጠቀሙበት ደግሞ ሼር አድርጉት። ወደ ቪዲዮ እንሂድ። ሽንታችሁ እንደዚህ ጥርት ያለ ውሃ የሚመስል ከሆነ ካስፈላጊው መጠን በላይ አብዝታችሁ ውሃ እየጠጣችሁ ነው። በየ30 ደቂቃው ሽንት ቤት እየተመላለሳችሁ ጠቃሚ የሆኑ ማዕድኖች ከሰውነታችሁ ከውሃ ጋር እየሟሙ እንዲወጡ ታደርጋላችሁ። ይሄ እስኪሆን ድረስ በብዛት ውሃ እየጠጣችሁ ከሆነ አረጋጉት። ውሃ አብዝታችሁ ከፍተኛ የሆነ የድካምና የጡንቻ ዝለት ስሜት እየተሰማችሁ ከሆነ ደግሞ አንድ ሲኒ ውሃ ውስጥ ግማሽ የሻይ ማንኪያ ጨው፣ አንድ የሾርባ ማንኪያ የተፈጥሮ ማር እና ግማሽ ሎሚ በማድረግ አቀላቅሎ በዝግታ መጠጣት። የሽንታችሁ ቀለም እንደዚህ ጥቁር ቢጫ የሚመስል ከሆነ በቂ ውሃ እየጠጣችሁ አይደለም። ሰውነታችሁን በውስጡ ያለውን ውሃ መቆጠብ እየጀመረ ነው። ኩላሊቶች ውሃ ለመቆጠብ ከመጠን በላይ እንዲሰሩና በጊዜ ሂደት እንዲጎዱ ያደርጋል። በቀን ከ3 ጊዜ በታች ብቻ ሽንት ቤት ትሄዳላችሁ። ወዲያውኑ ቀስ እያላችሁ ውሃ መጠጣት ጀምሩ። በአንድ ጊዜ መገልበጥ ሳይሆን ቀስ እያላችሁ ፉት ማለት። የሽንታችሁ ቀለም እንደዚህ ወደ ጥቁር ቡኒ እያደላ ከመጣ በጣም ከፍተኛ የሆነ የውሃ እጥረት አጋጥሟችኋል። ደማችሁ ወፍራምና ጨው የበዛበት ይሆናል። አንጎል ከሰውነታችሁ ምንም አይነት ውሃ እንዳይወገድ ያዛል። ኩላሊቶች ከቆሻሻ ውጋጅ ውስጥ ውሃን እያጣሩ ደጋግመው ለመጠቀም ይገደዳሉ። በቀን አንድ ጊዜ ብቻ ሽንት ቤት ትሄዳላችሁ። ከ8 እስከ 12 ሰዓታት ምንም አይነት ሽንት ላይኖራችሁ ይችላል። በዚህ መልኩ ለረጅም ሰዓት መቆየት ሰውነት ላይ ከፍተኛ ግለት ያመጣል። ያለ በቂ ውሃ የሰውነት ሙቀትን መቆጣጠር በጣም አዳጋች ስለሆነ ከደም መጠን መቀነስ ጋር ተያይዞ የደም ግፊትም አብሮ ይቀንሳል። ስለዚህ አየርና ምግብ የያዘ ደም ወደ ተለያዩ የሰውነት ክፍሎቻችን መድረስ አይችልም። የውሃና የጨው መጠን መዛባት የነርቮችን የኤሌክትሪክ መልእክት መለዋወጥ ሂደት በማዛባት አንጎል ላይ ከፍተኛ ጉዳት ያደርሳል። በውሃና በደም ግፊት እጥረት ምክንያት ኩላሊቶቻችን ስራ እንዲያቆሙና አደገኛ የሆኑ መርዛማ ተረፈ ምርቶች በደማችን ውስጥ በከፍተኛ መጠን እንዲከማቹ ያደርጋል። በተጨማሪም ለኩላሊት ጠጠር፣ ለሆድ ድርቀት፣ ለሽንት ቧንቧ ኢንፌክሽን ያጋልጣል። ወዲያውኑ ውሃ መጠጣትና ዘወትር በቂ ውሃ መጠጣትን ልምድ ማድረግ ያስፈልጋል። በስተመጨረሻ የሽንታችሁ ቀለም እንደዚህ ነጣ ያለ ቢጫ ከሆነ ሰውነታችሁ በቂ ውሃና ሌሎችም አስፈላጊ ማዕድኖችን በበቂ ሁኔታ እንደያዘ ያሳያል። በቀን ከ5 እስከ 7 ጊዜ ሽንት ቤት መሄድ በቂና ጤናማ የሆነ የውሃ አወሳሰድ ልምድን ያሳያል። ከወደዳችሁትና ከጠቀማችሁ ሼር እና ፎሎ ያረጋችሁ አመሰግናለሁ። ይመቻችሁ። የምትጸዳዱት እንደዚህ የተበታተኑ ክብና ጠንካራ አይነት ነገሮች ሆነው ለማስወጣት በጣም የሚያስቸግሩ ከሆነ ውጋጁ አንጀታችሁ ውስጥ መቀመጥ ካለበት ጊዜ በላይ እየተቀመጠ ነው ማለት ነው። አንጀታችሁ ውስጥ ለረጅም ጊዜ ሲቀመጥ ሰውነታችሁ በውጋጁ ውስጥ ያለውን ውሃ በጣም ይመጠውና ትናንሽ ጠንካራና ደረቅ እንዲሁም ለማስወገድ የሚያስቸግር ያደርገዋል። ይህ እንዲከሰት የሚያደርጉ ነገሮች አንደኛ ዘወትር በቂ ውሃ አለመጠጣት፣ ሰውነታችን ውስጥ በቂ ፈሳሽ አለመኖር፣ ሰውነታችን ከጽዳጁ ውስጥ
ውሃ አላግባብ በብዛት እንዲመጥ ያደርጋል። ሁለተኛ በአመጋገባችን ውስጥ የሚሟሙና የማይሟሙ የፋይበር መጠኖች ማነስ። የተቀነባበሩና ዝቅተኛ የፋይበር መጠን ያላቸውን ምግቦች ብቻ አብዝቶ መመገብ ጽዳጁ ውሃ እንዳይዝ፣ እንዲደርቅ፣ እንዲጣበቅና ተለቅ እንዳይል ያደርገዋል። ሶስተኛ አለመንቀሳቀስ ወይም ቁጭ ብሎ መዋል ውጋጁ በአንጀታችን ውስጥ በአግባቡ ተንቀሳቅሶ እንዲወገድ የሚያደርገውን የአንጀት እንቅስቃሴ ስለሚገድብ። አራተኛ መጸዳጃ ቤት የመሄድ ስሜት ሲመጣ አለመሄድ ወይም ለረጅም ሰዓት መያዝ። አምስተኛ በዳሌ ወለል ጡንቻዎች ደካማነትና አለመቀናጀት ምክንያት ጽዳጅን ሙሉ ለሙሉ ማስወገድ አለመቻል። ስለዚህ እንደዚህ አይነት ከሆነ ዘወትር በቂ ውሃ መጠጣት፣ የሚሟሙና የማይሟሙ ፋይበሮችን በአመጋገባችን ውስጥ መጨመር፣ ዘወትር መንቀሳቀስና ጽዳጅን ይዞ ለረጅም ሰዓታት አለመቆየት፣ በተጨማሪም የዳሌ ወለል ማጠንከሪያ እንቅስቃሴዎችን ማዘውተር በጣም አስፈላጊ ነው። በእነዚህ ነገሮች በሂደት የማይስተካከል ከሆነ ወደ ሕክምና መሄድ ያስፈልጋል። የምትጸዳዱት እንደዚህ የጭብጦ ቅርጽ ያለው ነገር ግን በጣም ጎርበጥ ባጣ ወጣ ገባ ደረቅና አሁንም ለማስወጣት የሚያስቸግራችሁ ከሆነ እንደዚህኛው አይሆንም። ነገር ግን አሁንም ትንሽ ድርቀት አለ። ስለዚህ ቅድም የጠቀስናቸውን ነገሮች በመጠኑ ማስተካከል። የምትጸዳዱት እንደዚህ የረጅም ጭብጦ ቅርጽ ያለው ለስለስ ያለና እላዩ ላይ እንደዚህ ስንጥቅ ነገሮች ያሉትና ለማስወገድ የማያስቸግር ከሆነ የሰውነታችሁ ቆሻሻ አወጋገድ ስርዓት ጥሩና ጤናማ እንደሆነ ያሳያል። የምትጸዳዱት እንደዚህ የእባብ ቅርጽ ያለው ለስላሳ የሚጠቀለልና በቀላሉ የሚወገድ ከሆነ የተመጣጠነ አመጋገብና በጣም ጤናማ የሆነ የሰውነት ቆሻሻ አወጋገድ ስርዓት እንዳላችሁ ያሳያል። በቃ ይሄ መሃል ላይ ነው። እንደነዚህም አልደረቀም፣ እንደነዚህም አልሟሟም። this is perfection። እንኳን ደስ አላችሁ። በራሳችሁ ልኮሩ ይገባል። የምትጸዳዱት እንደዚህ ለስላሳ የሆኑ በመጠኑ የሟሸሹ ግን ቅርጻቸው በግልጽ የሚታይ በቀላሉ የሚወጡ ጉራጆችን ከሆነ ጽዳጅ ውስጥ ያለው ውሃ በሰውነታችሁ በአግባቡ ሳይመጠጥ በአንጀታችሁ በኩል ትንሽ ፈጠን ብሎ እያለፈ መሆኑን ያሳያል። ስለዚህ እንደዚህ አይነት ከሆነ የምትመገቡትን የሚሟሟ የፋይበር መጠን መጨመር አስፈላጊ ነው። የምትጸዳዱት እንደዚህ የሟሙ የቦኩና ቅርጽ የሌላቸው ቁርጥራጮችን ከሆነ ሰውነታችሁ ከምትመገቡት ምግብ ውስጥ ውሃን በአግባቡ እየመጠጠ አይደለም። ምግቡን በአንጀታችሁ ውስጥ ያለ አግባብ በፍጥነት እያለፈ ነው። ለዚህ ምክንያቱ የምግብ አለመስማማት፣ የምግብ መመረዝ፣ ከፍተኛ የሆነ ጭንቀት ወይም የተለያዩ ህመሞች ሊሆኑ ይችላሉ። አመጋገባችንን ከማይስማሙን ምግቦች ማስተካከል፣ ጭንቀትን መቀነስ፣ የሚሟሙ ፋይበሮችን መጠን መጨመር፣ ቀጣይነት ያለው ከሆነ ደግሞ ወደ ሕክምና መሄድ አስፈላጊ ነው። የምትጸዳዱት እንደዚህ ሙሉ በሙሉ ውሃማና ፈሳሽ የሆነ ምንም ጠጣር ነገር በውስጡ የሌለው ከሆነ ምግብ በአንጀት ውስጥ በጣም በፍጥነት እያለፈ ነው። ሰውነታችሁ ምንም አይነት ውሃ እያገኘ አይደለም። የሚደጋገም ከሆነ በጣም በአፋጣኝ ወደ ሕክምና መሄድ አስፈላጊ ነው። ከወደዳችሁትና ከጠቀማችሁ ሴቭ፣ ሼር እና ፎሎ ያረጋችሁ አመሰግናለሁ። ይመቻችሁ። ቪዲዮን እንዴት አገኛችሁት? በጣም ትልቅ ትምህርት የሚሰጥ ቪዲዮ ነው ብዬ አስባለሁ። አንድ ደግሞ እኔ በጣም የተመቸኝ ከቪዲዮ ምንድነው ብዙ ጊዜ እንዲህ ከህክምና ጋር ምናምን የተያዙ ቪዲዮዎችን የሚሰሩ ሰዎች ግልጽ በሆነ መንገድ አይደለም ለሰዎች የሚያስረዱት፣ ወይም ደግሞ እነሱ በሚያውቁት ሳይንሳዊ ቋንቋ ስለሚናገሩ ብዙ ሰዎች ከዛ ነገር የመማር ወይም ደግሞ የማወቅ እድላቸው ሰፊ አይደለም። ምናልባትም ግንዛቤ ያላቸው ከህክምና ጋር የተያያዘ ነገር የሚያውቁ ሰዎች እነዛ የሚናገሯቸውን ቋንቋዎች ይረዳሉ። ያንንም ቪዲዮ በቀላሉ ሊረዱ ይችላሉ። የዚህ ልጅ ቪዲዮ ግን በጣም ደስ የሚለው ምንድነው ሁሉንም ሰው በሚያግባባና ቀላል በሆነ መንገድ ምሳሌዎችን በግልጽ በሚገባን መንገድ እያሳየ ነውና ቪዲዮቹን የሰራው ሁሉም ሰው ይሄንን ቪዲዮ ሲያይ በቀላሉ መረዳት ይችላል። በዛው ልክ ደግሞ ትልቅ ትምህርት ማግኘት ይችላል። ስለዚህ ይሄንን ቪዲዮ ያየ ሰው ራሱን በምን አይነት መንገድ መጠበቅ እንዳለበት ወይም በራሱ ላይ በሚያየው ነገር ምን አይነት ደረጃ ላይ እንዳለ መገንዘብ ይችላል ብዬ አስባለሁ። እንግዲህ ይህን ቪዲዮ ያመጣውበት ዋና ምክንያት እኔ ስመለከተው ትልቅ ግንዛቤ ስለሰጠኝ ነው እኔ በግሌ። ስለዚህ ሌሎች ያላዩ ሰዎችም ደግሞ ግንዛቤ ያገኙበት ብዬ ነው ይህን ቪዲዮ ወደ እናንተ ያመጣሁት። ልክ እናንተ ይህን ቪዲዮ እንዳያችሁት ሁሉ ያላየ ሰው ሊኖር ስለሚችል ሼር ብታደርጉት ብዙ ሰው ይጠቀምበታል ብዬ አስባለሁ። ነገ በሌላ አስተማሪ ፕሮግራም ድጋሚ እስክንገናኝ የዛሬ እነዚህ ላይ ያበቃው። የእናንተው ኤላ ነበርኩ። መልካም ጊዜ